በመጀመሪያ ደረጃ ስለመጣችሁ አመሰግናለሁ። ቀጥሎ የተከበሩ የኢትዮጵያ ወንጌላውያን ቤተክርስቲያን ፕሬዝዳንት ስለሰጡን ጊዜና ስለሰጡን መግለጫ እናመሰግናለን። እንግዲህ መጽሐፉ ከስሙ እንደምትረዱት ሙሉ አመራር ወይ ደግሞ ሆሊስቲክ ሁለንተናዊ የሚለው ብዙ ነገር ነው የሚያሳየው፣ ግን ፕራዮሪቲ አድርጎ ወይ ደግሞ አላማ አድርጎ የሚነሳ ሁለት ነገር ነው። አንደኛው ከዓላማ አንፃር ነው የሚያነሳው፣ ሁለተኛ ደግሞ ፕራዮሪቲው ሰው የትም ቦታ ቢሆን የእምነትም ሰው የሆነ ሰው የትም ቦታ ቢሆን ማንኛውም ከቤቱ ጀምሮ እስከ አገር መሪነት ድረስ ምሳሌያዊ በሆነ መንገድ በጣም ኮሚትድ በሆነ እና ሰራተኛ በሆነ መንገድ ምሳሌ በመሆን እንዴት መምራት እንዳለበት ሞዴል ነገር ነው። ከ15ኛው ክፍለ ዘመን ጀምሮ የሊደርሺፕ መጽሐፍት በጣም ብዙ ተጽፏል እና ብዙዎቹ መሪዎች ወንበራቸውን ብቻ እንዲጠብቁ ህዝብ ተሰጥቷቸው ማለት ነውና ብዙ ዋጋ እንዲከፍሉ የሚያደርግ ነው። ከዛ ጀምሮ ያለውን ነገር ቻሌንጅም እና ወይ ደግሞ በተለየ መንገድ አርጊው ያደርጋል። ስለዚህ መሪ ሆኖ ምሳሌ መሆን ይቻላል። መሪ ሆኖ ከላይ እስከ ታች ፓስተር አሁንም አንስቶታል። መሪነት ወደ ታችም ወደ ላይም ወደ ጎንም ነው፣ ሁሉም ሰው አብሮ ሲቆም ነው። ያንን በደንብ ለማሳየት ይጥራል ማለት ነው። በሁለተኛ ደረጃ በተለይ ከ1960ዎቹ ጀምሮ የኢቫንጀሊካል ወይ የፔንቴኮስታሊዝም ሙቭመንት ከብዙ ማኒፌስቴሽኖች አሉ። በጣም ከመንፈስ ቅዱስ ስራ ጋራ፣ ከፈውስ ጋራ፣ ከብዙ ነገር ጋራ፣ ከነምበር ግሮዝ ጋራ በጣም ብዙ ነገሮች አሉ። ግን ከአፍሪካን በተለይ ብናይኛ አፍሪካ ውስጥ ስለምንኖር